ሰይጣን ሶስት ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮህና የህሊናህ ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ምን በማለት ነው? በመንፈስ መቀደስ። ይሄ ነው በቃ። አሁን ቀደም ሲል የነበሩ አዋቂዎቻችን